ሳታውቅ አንድ ፈሳሽ ወደ መጠጧ ውስጥ ጨመረባት። የአደገኛ ወታደር ልጅ እንደሆነች ሳያውቁ ለሶስት ጥቃት ይፈጽሙባታል። ይህ ሰው የሴቷ ልጅ ትኩረት ተበታትኖ ሳለ ሳታውቅ አንድ ያልታወቀ ፈሳሽ ወደ መጠጧ ውስጥ ጨመረ። ልጅቷም ይህን በፍጹም አላወቀችም ነበር። እናም በልጁ ማባበል የተነሳ ሙሉውን ብርጭቆ ጠጣችው። ብዙም ሳይቆይ ማዞርና ግራ መጋባት ተሰማት። አንድ ችግር መኖሩን ተገንዝባ ለመውጣት ሞከረች። ነገር ግን በቡድኑ ወንበዴዎች ተከበበች። ወደ አንድ ክፍል ገፍተው አስገቧትና ተራ በተራ ጥቃት ፈጸሙባት። እስከ ምሽት ድረስም አልለቀቋትም ነበር። በኋላም እያለቀሰች የሰጧትን ገንዘብ ወርውራ ጣለችና እያነከሰች ሄደች። ወደ ቤት ስትደርስም በፍጥነት በሩን ዘጋችና መሬት ላይ ወድቃ ያለማቋረጥ ማልቀስ ጀመረች። አያቷ ድምጿን ሰምተው ደንግጠው በፍጥነት መጡ። ልጅቷን በቁስል ተሸፍና አገኛትና ምን እንደተፈጠረ ጠየቃት። ነገር ግን ምንም ነገር ለመናገር ፍቃደኛ አልሆነችም። በእግሯ ላይ ደም እስኪያይ ድረስ ምን እንደተፈጠረ አልተረዳም ነበር። አያቷን ብዙ ካጽናናት በኋላ ልጅቷን በመጨረሻ እውነቱን ነገረችው። አዛውንቱም በጣም ተናደዱ። ነገር ግን ቁጣቸውን ተቆጣጠሩና የልጅ ልጁን ወደ ክፍሏ ካስገባት በኋላ የፖሊስ መኮንን ከሆነው ጓደኛው እርዳታ ጠየቀ። በጓደኛው እርዳታ ፖሊስ የወንጀሉን ቦታ በፍጥነት አገኘው። የልጆቹን እምነት ለማግኘት ከታችኛው ፎቅ ጎረቤት እንደሆኑ አስመስለው ቀረቡ። በሩ እንደተከፈተ ፖሊስ መቆለፊያውን በሽጉጥ ደበደበው። እናም ቡድናቸው በቦታው ላይ ያሉትን ወንጀለኞች ከበበ። በክፍሉ ውስጥ ወንጀሉን ለመፈጸማቸው በቂ የሆነ የደምና የዲኤንኤ ማስረጃ፣ የተበከሉ የአልጋ ልብሶችን አገኙ። ፍትህ ይገኛል ተብሎ ቢታሰብም ከወንጀለኞቹ የአንዱ አባት የፖሊስ አዛዡ ሆኖ ተገኘ። ልጁን ሲያይ አዛዡ ጉዳዩ እንደገና መታየት እንዳለበትና በቀላል ውሳኔ መሰጠት እንደሌለበት አሳወቀ። ፖሊስም በግድ ሶስቱን ወንዶች ልጆች ለቀቀና ልጅቷን ወደ ጣቢያ መታ እንድትመሰክር ጠየቃት። ይህቺ ምስኪን ልጅ ፍትህ እንደምታገኝ ብታምንም በምትኩ ፖሊስ በራሷ ፍቃድ እንደፈጸመችና ያስገድዶ መድፈር ማስረጃ እንደሌለ ተናገረ። ገንዘብ ለማግኘት ልጆቹን አሳስታለች ብለው ከሰሷት እና ምንም ጉዳት እንዳልደረሰባት ተናገሩ። እሷም እንዲህ ያለውን የስም ማጥፋት መቋቋም አልቻለችም። ወደ ቤት ስትመለስ ልጅቷ ያለማቋረጥ ታለቅስ ነበር። ሶስቱ ወንጀለኞች ደግሞ በምትኩ በነጻ ተለቀቁ። የልጅቷ አያት ለአገሩና ለሕዝቡ ደምና ላቡን ያፈሰሰ የጦር አዛዥ ነበሩ። ነገር ግን አሁን የልጅ ልጁን ከዚህ ጭካኔ ለመጠበቅ አልቻለም። በማግስቱም ሁሉንም የጦር ሜዳ ሜዳሊያዎቹን ወደ ፖሊስ አዛዡ ዘንድ ወሰደ። ከዚህም መካከል ለተኳሽነት ከፍተኛ ክብር የሚውል ሜዳሊያ ይገኝበታል። ይህም እሱ አደገኛ ተኳሽ መሆኑን ያረጋግጣል። አዛውንቱ እነዚህ ሜዳሊያዎች ፍትህና ፍትሃዊነት እንደሚያመጡ ተስፋ አድርጎ ነበር። ነገር ግን አዛዡ ጉዳዩ ተዘግቷል። እናም ምንም ያህል ወታደራዊ ሽልማቶች ቢኖሩ ይህን ሊለውጠው እንደማይችል በመግለጽ አባረረው። ልቡ ተሰብሮና ተናዶ አዛውንቱ በሩን በቁጣ ዘግተው ወጡ። ሕግ ፍትህ ማምጣት ስላልቻለ የልጅ ልጁን ከተሰናበተ በኋላ ብቻውን ወደ ጦር መሳሪያ ማከፋፈያ ጋር ሄደ። አዛውንቱም የቀድሞ አነጣጥሮ ተኳሽ ስለሆነ ቦታው ጥይቶችን ለመተኮስ ፍጹም አመቺ ሆኖ ያገኘውና በልጆቹ ላይ ስናይፐር ማነጣጠር ይጀምራል። ቦታው ላይ ሊገላቸው ቢችልም ከአንዱ ልጅ መሃል አካል ላይ አነጣጥሮ ተኮሰ። እናም በቦታው ላይ ደም ይረጭና የቆሰለው ልጅ መጮ ይጀምራል። ከአዛውንቱ የተተኮሰውን ጥይት ከወለሉ ላይ አንስተው ጓደኛቸውን አፋፍሰውት ይወስዱታል። በድንገትም አምቡላንስ ድምጽ ይሰማና ሁሉም ሰው ወደ ስፍራው ይሰበሰባል። በዚህም የቆሰለው ሰው ችግር ፈጣሪው ልጅ መሆኑን የሚያውቁ ሰዎች በድብቅ ይደሰታሉ። አዛውንቱም በህዝቡ ውስጥ ሳይታዩ ይቀራሉ። ከዚያም ወደ ቤታቸው ተመልሰው በትዕግስት ይጠባበቃሉ። የቀረው ልጅ በመኪና ለመሄድ ሲዘጋጅ ሰውየው የጦር መሳሪያውን አነጣጥሮ ወደ ነዳጅ ማጠራቀሚያው በመተኮስ መኪናውን እንዲፈነዳ ያደርጋል። ልጁም ከሚነደው መኪና በመከራ ለመውጣት ይሳካለታል። የአንደኛው ልጅ አባት የሆነ የፖሊስ አዛዥ እነዚህ ሁሉ ክስተቶች ከወትሮ የተለዩ መሆናቸውን ይገነዘባል። የቀረው ልጅም የጓደኞቹን ዕጣ ፈንታ ከተመለከተ በኋላ በጣም ደንግጦ መስኮቶቹን በመዝጋት ፈርቶ ተደበቀ። አዛውንቱ እጃቸው እንዳለበት በመጠርጠር ፖሊሶች ወደ ቤታቸው መጥተው ይፈትሻሉ። ከዚያም ምንም ነገር ሳያገኙ ይቀራሉ። ነገር ግን ሰውየው መስኮቱን ሲከፍት ፍጹም የሆነ የስናይፐር ፖይንት መሆኑን ይገነዘባል። በዚህም አደገኛ ተኳሽ የሆነውን አዛውንት እንደማይችለው አመነና ጉዳዩን በሰላም ለመፍታት ለምኖት ተስማሙ። በመጨረሻም ሁሉም ወንጀለኞች እጃቸውን እንዲያገኙ አደረገና የልጅ ልጁ ትጫወተው የነበረውን የድሮ ሙዚቃ እያዳመጠ እያየ ነው ታሪካችን ያልቃል።